ነፃነት እፈልጋለሁ ነፃ መሆን እፈልጋለሁ አጠበቃችሁብኝ ለሚሉ ሰዎች ሁሉ አድርሱልኝ ሱብሃንአላህ ነፃነት እስከምን ድረስ ሐላል አትበሉን ሐራም አትበሉን እንደው በቃኛ ፈታን ብለን እንኑር ይላሉ አንዳንድ ሰዎች ይሄ በጣም የተሳሳተ አባባል ነው እኛ ሙስሊሞች የሰው ልጆች በአጠቃላይ ሲጀመር የተፈጠርነው ለዒባዳ ነው ወማ خلقت الجن والانس الا ليعبدون አላህ Subhanahu Wa Ta'ala የሰው ልጅንም ይሁን አጋንንትን እኔን እንዲገዙ እንጂ ለሌላ አልፈጠርኳቸውም ይላል ታዲያ ለአላህ አቢድ መሆን ይሻላል ወይስ ለሻህዋ ለስሜት ለፍላጎት አው የአላህን ትእዛዝ ብታከብር ጥቅሙ ለራስህ ነው መልካም ብትሰራ ለራስህ ነው በጥፎም ብንሰራ በራሳችን ላይ ነው من عمل صالحا فلنفسه ومن اساء فعليها ስለዚህ ዲናችን ጥሩ ብንሰራ ለራሳችን አላህ Subhanahu Wa Ta'ala እንጠቀማለን እንጂ አላህ ተጠቃሚ አይደለም ማለት ነው ስለዚህ ባረከላሁ ፊኩም ዲናችን ደግሞ حرام ያደረጋቸው ነገሮች አሉ አንዳንድ ሰው حرام መቆጠብ አይፈልግም حرام ያደረጋቸው ለኛ የማይጠቅሙ ነገሮች ናቸው ሁሉን ነገር አይደለም حرام አላህ ያደረገው ለምሳሌ ዝሙትን ሪባን አስካሪ መጠጥን እነዚህ ሁሉ ጎጆች ናቸው ብታጠናቸው ማለት ነው ለአንተም ለህይወትም የማይጠቅሙ ናቸው ማለት ነው አብዛኛው ነገር ሐላል ነው ማለት ነው በዚህ አይነት ሁኔታ ደግሞ ዲናችን ከአቅም በላይ ያዘዘን ጉዳይም የለም ሰላታችንን ብናየው ነው 5 አውቃት ሰላት ብቻ ነው ቆመ መስገድ ካልቻልክ ቁጭ ብለህ ነው ቁጭ ብለህ ካልቻልክ ተኝተህ ነው ሱብሃንአላህ ይሄ ዲን ወሰጥ ነው ሚዛናዊ ነው መካከለኛ ነው ከአቅማችን በላይ የሆነ ያዘዘን ነገር የለም ታዲያ ለምንድነው ዲናችንን ማን ይዘው አንዳንዶች እነዚህ እኮ የዲን ሰዎች እነዚህ ሙተሸዲዶቹ እኮ በቃ ዱንያ ላይ ያለውን ያኒ ሳያጣጥሙ የዱንያን ለዛ ሳያገኙ ምናምን ነገር ዝም ብለው ያጠብቃሉ ይላሉ ግን ከዚህ በፊት የነበሩ ሰለፎች ምን ብለዋል መሳኪን አህሉ ዱንያ እነዚህ የዱንያ ሰዎች ዱንያን የሚያፈቅሩ የሆኑ ሰዎች በጣም ምስኪኖች ናቸው አሉ اطيب ما فيها ምርጥ የሚባለውን ሳያገኙ እኮ خرجوا من الدنيا ከዱንያ ወጡ ማን ነው ያ اطيب ምርጥ የሚባለው ሲባሉ محبة الله اللهم مودد ذكر الله اللهم مذكر الا بذكر الله تطمئن القلوب الله مؤمنون شارقا والسلام عليكم ورحمة الله وبركاته